ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ ቆንጆና አስደናቂ ቪዲዮ ስለሆነ እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። ምክንያቱም በዛሬው ትምህርታችን የማንበብ የመጻፍ እንዲሁም አረፍተ ነገሮችን የመመስረት ክህሎታችሁን የምታሳድጉ ይሆናል ማለት ነው። ውድ ቤተሰቦቼ ዛሬ የምናየው እንዴት የተለያዩ አረፍተ ነገሮችን ዕለት የምንጠቀማቸውን ሐሳባችንን እንዴት በቀላሉ መጻፍ እንችላለን የሚለውና ከዚህ በተጨማሪ ደግሞ እንዴት የተጻፉትን ማንበብ እንችላለን የሚለውን ሐሳብ በአንድ ላይ የያዘ የማንበብና የመጻፍን ክህሎት ለማሳደግ እጅግ በጣም የሚረዳችሁ ቪዲዮ ስለሆነ እስከ መጨረሻው እንድትከታተሉኝና አብራችሁኝ እንድትሆኑ በትህትና ጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋል የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል ብቻ በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል ያገኛችሁት አንዴ ሰብስክራይብ በማድረግ በየጊዜው የሚለቀቁ እጅግ በጣም አሪፍ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ ይዘን እንድንመጣላችሁ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በቀጥታ ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ የምናመጣችሁ ይሆናል። በአጭር ጊዜ ውስጥ አቀላጥፋችሁ እንድትናገሩና እንድታነቡ ስለምናደርጋችሁ በጊዜ እየመጣችሁ እየተመዘገባችሁ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ እናንተ ደግሞ እንዴት እመዘገባለሁ፣ እንዴት መማር መጀመር እችላለሁ ካላችሁ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር ወይም መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮመንት በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ጀምሩ። ዛሬ የምናየው ቅድም እንደተናገርኩኝ የተለያዩ አረፍተ ነገሮችን እንዴት ማንበብ እንችላለን ወይም ሐሳባችንን እንዴት በጽሁፍ ማስፈር ወይም ማስቀመጥ እንችላለን የሚለውን ሐሳብ በጥልቀት የምናይ ይሆናል። እነኚህን አረፍተ ነገሮችን በማንበብ እናንተ ደግሞ የማንበብና የመጻፍ ክህሎታችሁን የምታሳድጉ ይሆናል ማለት ነው ውድ ቤተሰቦቼ። እስኪ የመጀመሪያውን እናንብብ። ን ደ ይላል።
እንደ ይላል። እንደ እንደ ንጉስ ንጉስ 3 ፊደል ንጉስ። አያችሁት? ለማንበብ ማድረግ ያለባችሁ ወሳኙና አስፈላጊው ነገር የፊደሎችን ድምፅ በትክክል መጥራታችሁን እርግጠኞች መሆን አለባችሁ። ከዛ እየፈጠናችሁ በፍጥነት እየጠራችሁ ስትሄዱ በቀላሉ ማንበብ ትችላላችሁ ማለት ነው ውድ ቤተሰቦቼ። ነገር ግን የፊደሎችን ድምፅ በአግባቡ እየፈጠናችሁ ስትጠሩ ነው እንጂ ዝም ብላችሁ ከጠራችሁ አይመጣላችሁ ማለት ነው ውድ ቤተሰቦቼ። እስኪ ይሄኛውንም እናንብብ። 3 ፊደል ነው። ን አለች፣ ጉ አለች፣ ስ አለች። ስለዚህ ንጉስ ንጉስ ይላል። አያችሁት? ንጉስ ንጉስ ያላችሁ በተደጋጋሚ በማንበብ ይመጣላችኋል ማለት ነው ውድ ቤተሰቦቼ። ይሄኛው ምን ይላል? ተንቀሳቀስ 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 ይላል። ተንቀሳቀስ። እንደ እባብ እባብ ይላል። እንደ እባብ። በጣም አሪፍ። ብልህ ብልህ ሁን ይላል። እስኪ አንድ ላይ ያይዘን እናንብብ። እንደ ንጉስ ተንቀሳቀስ፣ እንደ እባብ ብልህ ሁን ይላል። ይህ ማለት ምን ማለት ነው ካላችሁ፣ ሁን ይላል። የዚህ አረፍተ ነገር ዋና ሐሳቡ ምንድነው ሲብራራ ካላችሁ፣ በቀጥታና በቀላል መንገድ ሳብራራላችሁ እንደ ንጉስ ተንቀሳቀስ፣ እንደ እባብ ብልህ ሁን ይላል። አያችሁት? እንደ ንጉስ መንቀሳቀስ ማለት ያለ ፍርሃት በቦልድነስ መሄድ ወይም መራመድ ወይም ለምንም ነገር አለመፍራት ማለት ነው። ስለዚህ እናንተ መንቀሳቀስ ያለባችሁ እንደ ንጉስ መሆን አለበት። ለሚሆነውና ለማይሆነው ነገር ሁሉ መፍራት ትክክለኛ የንጉስ ባህሪ አይደለም ማለት ነው ውድ ቤተሰቦቼ። ስለዚህ ከዛ በኋላ ምን ይላል ደግሞ? እንደ እባብ ብልህ ሁን ይላል። ይህ ደግሞ ምን ማለት ነው ካላችሁ፣ እባብ ደግሞ እጅግ በጣም ብልህ የሆነ እንስሳ ነው። ምክንያቱም የትም ቦታ መኖር መቻሉ ራሱ ብልህ ያደርገዋል። እባብን በረሃ ላይ ብትሄዱ ታገኛላችሁ። በተለያየ ቦታ ብትሄዱ አታጡም ማለት ነው። ስለዚህ እናንተም የትም ገብታችሁ ሰርቫይቭ ማድረግ መቻል አለባችሁ፣ ወይም የትኛውን ሁኔታ አሸንፋችሁ በጥበብና በብልጠት መውጣት እንደምትችሉ ማሳያ ነው ማለት ነው። እንደ እባብ ብልህ ሁን የሚለው በዛ ኮንቴክስት ነው ማለት ነው ውድ ቤተሰቦቼ። ለዛ ነው እንደ ንጉስ ተንቀሳቀስ፣ እንደ እባብ ብልህ ሁን ይላል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? ሁሉም 3 ፊደል ነች። ሁሉም ይላል። ሁሉም ለጥቅሙ ስል ይላል። ስል ይፈልግሃል ወዳጅህን ለይ ይላል። 2 ፊደል ለይ ነው የሚለው። እስኪ አንድ ላይ አብረን አያይዘን እናንብበው። ሁሉም ለጥቅሙ ስል ይፈልግሃል ወዳጅህን ለይ። ምን ማለት ነው ካላችሁ፣ አብዛኛው ሰው ለጥቅም ነው የሚፈልጓችሁ። እናንተን ወይም ከናንተ ምን እንጠቀማለው እያሉ ካልኩሌት አድርገው ነው የሚቀርቡት። ስለዚህ እውነተኛና ትክክለኛ ወዳጃችሁን መለየትና ማወቅ እንዳለባችሁ የሚያሳይ እጅግ በጣም አስፈላጊ የሆነ አባባል ነው ማለት ነው ውድ ቤተሰቦቼ። እንዴት ሰዎችን ማወቅ እችላለሁ? እንዴት ሰዎችን መፈተን እችላለሁ? ለጥቅም እንዳልቀረቡኝ ካላችሁ በተለያየ መንገድ እሱን ቼክ ማድረግ ትችላላችሁ። ለምሳሌ በችግር ውስጥ ሆኛለሁ ብላችሁ የሆነ ነገር ብትጠይቁ በዛ ሰዓት ለጥቅም የቀረባችሁ ሰው በዛ ሰዓት ለመርዳት ፈቃደኛ አይደለም ወይም ወደ ኋላ ይላል። በዛ ሰዓት ለእናንተ ለመድረስ ያመነታል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ቀጣዩ እናልፋለን። በጣም ጥሩ ትምህርት እያገኛችሁ እንደሆነ ሙሉ ተስፋ አረጋለሁ። ምን ይላል? 3ኛው ጊዜያዊ ይላል። ጊዜያዊ ሰዎች
ሁል ጊዜ ሁል ጊዜ በጣም አሪፍ ሁል ጊዜ ዘላቂ ዘላቂ ይሄኛው ትንሽ ረዘም ይላል። አንድ ላይ እናንብብ። ምን ይላል? ትምህርቶችን ትምህርቶችን ይላል። ትምህርቶችን በጣም አሪፍ ይሰጣሉ 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 ይላል። በጣም አሪፍ። እስኪ አንድ ላይ ያይዘን እናንብብ። ጊዜያዊ ሰዎች ሁል ጊዜ ዘላቂ ትምህርቶችን ይሰጣሉ ይላል። ምን ማለት ነው ካላችሁ አብዛኛው ጊዜ ወደ ህይወታችን የሚመጡ ሰዎች መጥፎም ሆነ ጥሩ ትምህርት አስተምረው ነው የሚሄዱ ነው ማለት እኛ መማር ከቻልን ከጥሩ ሰው ጥሩ ነገር ትማራላችሁ። ወደ ህይወታችሁ ስለመጣ የሆነ ነገር ይስተካከላል። እግዚአብሔርንም ስለዛ ሰው ታመሰግኑታላችሁ ማለት ነው። ነገር ግን አንዳንድ ጊዜ ደግሞ መጥፎ ሰዎች ይመጣሉ፣ ሊጎዱን ይችላሉ፣ የሆነ ነገር ከህይወታችን ሊወስዱብን ይችላሉ። ያ ማለት ግን እናንተ ወደፊት ከሚመጣው ከዛ የባሰ እናንተን ለመጠቀም ከሚፈልጋቸው ሰው ይጠብቁሃል። ራሳችሁን እንድታዩና እንድትጠነቀቁ ትምህርት ይሰጣሉ። ስለዚህ ወደ ህይወታችን የሚመጡ ሰዎች በጣም የማይረሳና ዘላቂ የሆነ ትምህርት ይሰጡናል ማለት ነው እኛ መማር ከቻልን። ነገር ግን ከሁለቱም ከጥሩም ሰው ከመጥፎም ሰው የሆነ ነገር መማር አለብን። ለዛ ነው ጊዜያዊ ሰዎች ሁል ጊዜ ዘላቂ ትምህርቶችን ይሰጣሉ ማለት ነው። ውድ ቤተሰቦቼ በጣም አሪፍ ነው። ምክንያቱም አንዳንድ ጊዜ አሁን ለምሳሌ ስትሄዱ የሆነ ድንጋይ ቢያደናቅፋችሁ ስትመለሱ ያንን ድንጋይ ታስተውላላችሁ። ከዛ ድጋሜ አትደናቀፉም ማለት ነው። ስለዚህ አንድ ሰው በህይወታችሁ የተወሰነ ነገር ቢወስድ ወይም ቢጎዳችሁ ድጋሜ በሌላ ሰው ላለመጎዳት ስፔሻል የሆነ ትምህርት ታገኛላችሁ ማለት ነው። ቤተሰቦቼ በጣም አሪፍ። ወደ አራተኛው እንሄዳለን። አራተኛው ምን ይላል? አንዳንዴ አንዳንዴ ይላል። አንዳንዴ በጣም በቀላሉ አነበባችሁ ማለት ነው። አንዳንዴ በጣም አሪፍ። ምርጥ ምርጥ ይላል። ምርጥ ሰዎች ወደ ህይወታችን ይመጣሉ ይላል። እስኪ አንድ ላይ አብረን እናንብብ። አንዳንዴ ምርጥ ሰዎች ወደ ህይወታችን ይመጣሉ ይላል። ይህ ማለት ምን ማለት ነው ካላችሁ አይታችሁ ከሆነ ሁሉም ሰው ወደ ህይወታችሁ የሚመጣው ሰው መጥፎ ሰው አይደለም። አንዳንድ ጊዜ እጅግ በጣም መልካም የሆኑ ሰዎች ወደ ህይወታችን ይመጣሉ። ስለዚህ ይሄኛውን አባባል ምርጥ ለሆነው ጓደኞቻችሁ ሼር ማድረግ ትችላላችሁ፣ መላክ ትችላላችሁ ማለት ነው። አንዳንዴ ምርጥ ሰዎች ወደ ህይወታችን ይመጣሉ። ይህንን ከጻፋችሁለት በህይወታችሁ ውስጥ ምርጥ ሰው እንደሆነ ይገነዘባል ማለት ነው ቤተሰቦቼ። ስለዚህ እንደዚህ አይነት ነገሮችን እየጻፋችሁ ሐሳባችሁን በጽሁፍ እያስቀመጣችሁ አረፍተ ነገር እየመሰረታችሁ የማንበብና የመጻፍ ክህሎታችሁን በቀላሉ ማሳደግና ራሳችሁን ማሻሻል ትችላላችሁ ማለት ነው ቤተሰቦቼ። በጣም አሪፍ። አምስተኛ ምን ይላል? ትንሽ ረዘም ያለ አረፍተ ነገር ነው። በጣም ረጅም ነው። እስኪ አብረን እናነባለን። አጣለሁ ይላል። አጣለሁ ብላችሁ የማታስቡትን ነገር ካጣችሁ በጣም አሪፍ። አገኛለሁ ብላችሁ ያላሰባችሁትን በጣም ረዘም ይላል። እስኪ ይህን ቃል አብረን እናንብብ። ያላሰባችሁትን ይላል። አያችሁት? በፍጥነት አነበብኩ የፊደሎችን ድምፅ
በትክክል እየጠራሁኝ ማለት ነው። ውድ ቤተሰቦቼ ያላሰባችሁትን ይላል። በጣም አሪፍ። ነገር ይላል። ታገኙታላችሁ ይላል። እስኪ አንድ ላይ አብረን እናንብብ። አጣለው ብላችሁ የማታስቡትን ነገር ካጣችሁ አገኛለሁ ብላችሁ ያላሰባችሁትን ነገር ታገኛላችሁ ማለት ነው። ይህ ማለት ምን ማለት ነው? አጣለው ብላችሁ የማታስቡትን ነገር ካጣችሁ አገኛለሁ ብላችሁ ያላሰባችሁትን ነገር ታገኛላችሁ ማለት ነው። ለምሳሌ አንዳንድ ጊዜ የሆነ ነገር ሲያጣ በቃ በጣም ይጎዳል። በቃ የዓለም ፍጻሜ ይመስለዋል። ከዛ በኋላ ተስፋ እንደሌለው ያስባል። በዚህ ሐሳብ አልስማማም፣ ምክንያቱም ትክክል አይደለም ማለት ነው። አጣለሁ ብሎ ያላሰበውን ነገር ካጣ ደግሞ እግዚአብሔር አገኛለሁ ብሎ ያላሰበውን ነገር እንደሚሰጥ ማመን አለበት ማለት ነው። ስለዚህ በህይወታችን ምንም አይነት ነገር አተን ከሆነ ወይም ከኛ ተወስዶብን ከሆነ አንድ ቀን እኛም ደግሞ ያልተገባንን ነገር ወይም አገኛለሁ ብለን ያላሰብነውን ነገር እንደምናገኝ ተስፋ ማድረግ አለብን ማለት ነው። ስለዚህ በምንም አይነት ሁኔታ ተስፋ መቁረጥ እንደሌለባችሁና ወደፊት ብቻ በመመልከት አጣለሁ ብላችሁ ያሰባችሁትን ነገር ብታጡ እንኳን አገኛለሁ ብላችሁ ያላሰባችሁትን ነገር እንደምታገኙና ያ ነገር ወደ ህይወታችሁ በብዙ መንገድ በተሻለ ሁኔታ እንደሚመጣ ማሰብ ማወቅና መገንዘብ አስፈላጊ ነገር ነው ማለት ነው። ምክንያቱም ህይወት ጣፋጭ የምትሆነው ተስፋ ካለ ብቻ ነው። ተስፋ ከቆረጣችሁ ወይም ተስፋ የለኝም ብላችሁ ካሰባችሁ ህይወታችሁ በጥሩ ሁኔታ አይሄድም፣ መኖር ራሱ ደስ አይላችሁም ማለት ነው። ስለዚህ ነገ መልካም ነገር ይመጣል ወደ ህይወቴ እያላችሁ በተስፋ እንድትኖሩና ተስፋ እንዳትቆርጡ የሚረዳችሁ እጅግ በጣም ደስ የሚል አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ ታዲያ እነኚህን አረፍተ ነገሮችን በአግባቡ አይተናቸዋል ማለት ነው። የዛሬውን ትምህርታችንን ሳጠቃልላችሁ ምንድነው ያልነው ካላችሁ ወይም ምንድነው የተማርነው ካላችሁ እንዴት የተለያዩ አረፍተ ነገሮችን በቀላል መንገድ እናነባለን ወይም ደግሞ እንመሰርታለን፣ ሐሳባችንን ደግሞ እንዴት በጽሁፍ ማስቀመጥ እንችላለን የሚለውን ሐሳብ በደንብ አይተናል ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን አረፍተ ነገሮችን ወይም አባባሎችን በደብተራችሁ እየጻፋችሁ ደጋግማችሁ ደግሞ እዚህ በማንበብ የማንበብና የመጻፍ ክህሎታችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ዛሬ ደግሞ አንድ ቻሌንጅ ሰጣችኋለሁ። ከስር ከዚህ ውስጥ የተመቻችሁን አረፍተ ነገሮችን ኮመንት ስር እንድትጽፉና የመጻፍ ክህሎታችሁን በዛው እያሳደጋችሁ መሄድ የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። የራሳችሁ የሆነውንም ወይም ከዚህ በፊት የምታውቁትንም አረፍተ ነገሮች በኮመንት ስር እየተጻጻፍን እንማማራለን ማለት ነው ውድ ቤተሰቦቼ። ስለዚህ ከስር የእናንተን ኮመንት አያለው። ስትጽፉ ደግሞ ምን ያህል ፊደሎችን በትክክል እንዳገኛችሁት ቼክ ማድረግ ፈልጋለሁ ማለት ነው ውድ ቤተሰቦቼ። ስለዚህ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና አዲስ የሆናችሁት ደግሞ ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ስለመጡ እናንተም ይህንን ቻናል አንዴ ሳብስክራይብ በማድረግ በየጊዜው የሚለቀቁ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ራሳችሁን ለማሻሻል እጅግ የሚረዳ ቻናል ስለሆነ አንዴ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ እና የኦሮምኛ የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና
በመሳሰሉት አፕሊኬሽኖች በቀጥታ ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ እኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም እየመጣችሁ ስትፈልጉ በግላችሁ ስትፈልጉ ደግሞ በጋራ ወይም በግሩፕ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ የሚደንቅና የሚገርም ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። በአጭር ጊዜ ውስጥ አቀላጥፋችሁ እንደምትጽፉና እንደምታነቡ ምንም አያጠራጥርም ማለት ነው። ስለዚህ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ቀጥታ ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።